ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። በዕለት ተዕለት የስልክ አጠቃቀማችን ላይ ትልቅ ለውጥ የሚያመጡና ስራችንን የሚያቀሉ 3 ድንቅ አፕሊኬሽኖችን ላሳያችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው አፕሊኬሽናችን ሚኒማይዘር አፕ ይባላል። ብዙዎቻችን ዩቲዩብ ላይ ቪዲዮ እያያችሁ ሌላ ስራ መስራት ወይንም ፌስቡክ መጠቀም ትፈልጉ ይሆናል፣ ወይንም ኢንስታግራም መጠቀም ትፈልጉ ይሆናል። ይህ አፕሊኬሽን ዩቲዩብ ላይ በትንሽ መስኮት ከፍቶ እያሳየን፣ እኛ ግን ሌላ አፕሊኬሽን እንድንጠቀም ይረዳናል። ለምሳሌ አንድ ሙዚቃ እየሰማችሁ በዩቲዩብ ላይ ወጣችሁ ቴሌግራም ላይ ከሌላ ሰው ጋር ቻት ማድረግ ትችላላችሁ ማለት ነው። በመጀመሪያ ቀጥታ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ሰርች በተኑን እዚህ ጋር እንጫንና ሰርች ላይ ሚኒማይዘር አፕ እንላለን። ሚኒማይዘር አፕ ይመጣልናል። ሚኒማይዘር አፖች በጣም ብዙ ናቸው። ነገር ግን እኔ የምጠቀምባቸው ሪኮመንድ ማድረጋችሁ ይሄኛው ነው። እኔ ስላወረድኩት አፕዴት ነው የሚለው። አፕዴት ማድረግ ከፈለኩ አፕዴት አድርገዋለሁ፣ ግን አፕዴት ማድረግ ስለማልፈልግ በዚሁ አሳያችኋለሁ። አፕሊኬሽኑን ከፍቼ ማለት ነው። አፕሊኬሽኑን ይቺ የምትመለከቷት ከሁለተኛ ላይ ከፕሌይ ስቶር በታች ያለችው ሚኒማይዘር የምትለዋ ናት። ሚኒማይዘር እንገባለን። እሷ ላይ አለው እንለዋለን። እነዚህ ስቲንጎች እናስተካክል። ኦን አድርገን እንገባለን ማለት ነው። ቀጥታ እንደዚህ ነው የሚመጣልን። እኔ ላይ አፕዴት ካላረኩት አልሰራም ያለ አፕዴት እናደርገዋለን ማለት ነው በፕሌይ ስቶር። አሁን አፕዴት አድርገን ጨርሰናል። ኦፕን እናደርገዋለን፣ እንከፍተዋለን ማለት ነው። ከዛ እንደምታዩት ሰርች በተን ይመጣላችኋል። አካውንት መክፈት ከፈለጋችሁ መክፈት ትችላላችሁ። ከዛ ሰርች የምትፈልጉትን ነገር ሰርች በስሩ ላይ ትገቡና ለምሳሌ የፈለጋችሁትን ነገር ከፍቱ። ሙዚቃ ሊሆን ይችላል ወይ መዝሙር የምትፈልጉት ቪዲዮ ከፍታችሁ ሌላ ነገር እንድትሰሩ ያደርጋችኋል። ለምሳሌ ግጥም ብፈልግ ግጥም ብዬ ሰርች አደርግና ግጥም ብዬ ሰርች አደርገዋለሁ። እዚህ ጋር እንደምታዩት እንደ ዩቲዩብ ሙሉ በሙሉ ያመጣላችኋለሁ። ለምሳሌ ይሄኛውን የኔና ከከፈትኩና ሳይን ማድረግ ትችላላችሁ። አካውንት አለማድረግም ትችላላችሁ። እንደዚህ መጠቀም ትችላላችሁ። ይቺን እዚህ ጋር የምትመለከቷት ምልክት ትነካላችሁ። ከዛ አፕሊኬሽኑን ከውጭ ሆኖላል ማለት ነው። ይህ እንደምታዩት ባክግራውንድ ላይ ነው ቪዲዮ ገብቼ እንደዚህ ይችላል ማለት ነው። እሺ፣ ሁለተኛው አፕሊኬሽናችን ብላክ ሆል አፕ ይባላል። የአፕሊኬሽን ከየትኛው ሶሻል ሚዲያ ቲክቶክ፣ ኢንስታግራም፣ ፌስቡክ ከሌሎችም ሶሻል ሚዲያዎችን ቪዲዮዎች እንዳውሎድ ለማድረግ ምርጥ አፕ ነው። ምንም አይነት ብዙ ፕሮሰስ አያስፈልገው። ሊንኩን ብቻ ኮፒ በማድረግ እዚህ አፕ ላይ መታችሁ አንዴ ብቻ ታች በማድረግ ቪዲዮውን ማውረድ ትችላላችሁ ማለት ነው። ያለምንም ዋተር ማርክ ማለት ነው። በጣም በቀላሉና በፈጣን ሁኔታ ማለት ነው። ቀጥታ አሁን ፕሌይ ስቶር ላይ እንገባለን። ይህን አፕሊኬሽን ለማውረድ ፕሌይ ስቶር ላይ ገብተን ሰርች ባሩ ላይ ብላክ ሆል አፕ እንላለን ማለት ነው። ይሄ የምታዩት ነው የመጀመሪያው አፕሊኬሽን። ይሄ ብላክ ሆል አፕ ይባላል። ኦፕን እኔ ዳውንሎድ ስላደረኩት ኦፕን ማድረግ ነው የሚጠብቅብኝ። እንደዚህ ነው እንደምታዩት ኢንተርፌሱ። ለምሳሌ በምሳሌ ባሳያችሁ ቲክቶክ ላይ ገብቼ ኮፒ ሊንካቸውን ኮፒ አድርጌ ስትሰራ የዘላለም ነዋሪ መስለን ስራ፣ እማትሞት መስለን ስራ፣ ሌት ተቀን ስራ። ይህን ኮፒ አደረኩና ኮፒ ሊንክ ብዬ እዚህ ጋር አንዴ ብቻ ታብ ብቻ አንዴ መጫን ብቻ ነው የሚጠበቅባችሁ። ማስታወቂያ ሊመጣባቸው ይችላል። ይሄው እንደምታዩት ዳውንሎድ ኮምፕሊት ብሏል። ቀጥታ ያለምንም በአንድ ንክኪ ብቻ በመንካት አንዴ ታብ ብቻ ታች በማድረግ ዳውንሎድ ያደርግላችኋል አፕሊኬሽናችን ማለት እንትን ቪዲዮዎችን ማለት ነው። ቀጥታ ያወርድልናል ያለምንም እንትን ማለት ነው፣ ያለምንም ዋተር ማርክ። ይሄው እንደምታዩት ብላክ ሆል
ስቶሬጅ ላይ ይኸው ገብቶልኛል ማለት ነው። ስትሰራ የዘላለም ነዋሪ መስለን ስራ። ለምንም ዋተርማርክ እንደዚህ ወርዶልኛል ማለት ነው። ሁለተኛው አፕሊኬሽናችን ይህን ይመስላል። ሶስተኛው አፕሊኬሽን እና የመጨረሻው አፕሊኬሽን ኢትዮጵያን ቲቪ አፕ ይባላል። ቤታችሁ ካልሆናችሁ ወይንም ቴሌቪዥን ማየት የማትችሉበት ቦታ ብትሆኑ እንኳን የሁሉንም የሀገራችን የቴሌቪዥን ቻናሎች በቀጥታ በስልካችሁ እንድትከታተሉ ያደርጋችኋል። ስፖርት፣ ዜና፣ መዝናኛዎችን እና በከፍተኛ ጥራት ማየት ትችላላችሁ ማለት ነው። ይህን አፕ በመጠቀም ማለት ነው። ቀጥታ አሁን ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ላይ ልታገኙ ትችላላችሁ። ቴሌግራም አካውንቴ ላይ እለቅላችኋለሁ። ሊንኩን እልክላችኋለሁ። ቴሌግራም ገብታችሁ ያንን አፕሊኬሽን ማውረድ ትችላላችሁ ማለት ነው። ኢትዮጵያን ቲቪ እንሞክረው። ቲቪ አፕ እንደምታዩት በጣም ብዙ አሉ፣ ግን እነዚህ አይደሉም ትክክለኛው። እነዚህ አብዛኞቹ ፌክ ናቸው፣ አይሰሩም ማለት ነው። አፕሊኬሽኑ የምትመለከቱ ከፕሌይ ስቶር ጎን ያለው ይሄ ኢትዮጵያን ቲቪ የሚለው ነው። ይኸው እንደምታዩት ቲክቶክ መጠቀም በዚህ መግባት ትችላላችሁ። ሲኤንኤን፣ አልጀዚራ፣ ኤምቢሲ2፣ ኢቲቪ፣ አባይ ቲቪ፣ ቃና፣ አሚኮ እነዚህ የመሳሰሉትን ቲቪዎች ማየት ትችላላችሁ። ቤት ሲኒማ፣ እንደዚህ ኢቲቪ ዜና፣ ኢቲቪ መዝናኛ ለምሳሌ አንዱ በምሳሌ ላሳያችሁ። ለምሳሌ ኢቢኤስ ልቁጥራት፣ ትንሽ ጊዜ ሊወስድ ይችላል፣ ጠብቁት። አሁን ዛሬ እሁድ ነው። እንደምታዩት ይሄ የኢቢኤስ ላይ ቀጥታ ላይቭ የሚተላለፈውን በስልካችሁ መከታተል ትችላላችሁ ማለት ነው። እናመሰግናለን። ይህን ይመስላል እንግዲህ ሶስተኛው ቻንት አፕሊኬሽናችን ማለት ነው። እሺ የዛሬ ቪዲዮ ይህን ይመስል ነበር። አፕሊኬሽኖችን ከታች ባለው ሊንክ ማውረድ ትችላላችሁ። ቪዲዮን ከተመቻችሁ ላይክ በማድረግ እንዳትረሱ። አዲስ ከሆናችሁም ደግሞ ሰብስክራይብ ማድረጋችሁን ቤተሰብ ይሁኑ። ሌላ ቪዲዮ እስከምንገናኝ